በጣም ከመውደድህ የተነሳ ችላ ያልካቸው ቀይ መስመሮች አይተኸዋል። ልክ እንደ ዋጋ ቢስ ሲያናግሩ አይተሃል። ሳይደውሉ መልእክት ሳይልኩ ምንም አይነት ማብራሪያ ሳይሰጡ ለቀናት ሲጥፉ አይተሃል። ሲዋሹ አይተሃል። አንድ ጊዜ ብቻ ሳይሆን ደጋግመው ሲዋሹ፣ አንተ ግን አብራቸው ቀጠልክ። ደካማ ስለሆንክ አይደለም፣ ሞኝ ስለሆንክም አይደለም። ነገር ግን በጣም ከመውደድ የተነሳ አይኖችህ እያሳዩ ያለውን እውነት ለመቀበል ልብህ አሻፈረኝ ስላለ ብቻ ነው። ዛሬ የምናወራው ስለነዚህ ቀይ ምልክቶች ወይም ሬድ ፍላግስ ነው። ስላያቸው ግን ምክንያት እየፈለግ ስላልፈለግካቸው፣ ልብ ውስጥ ጥልቅ ቀብረህ ስለደበቅካቸው። ምክንያቱም እነሱን አምኖ መቀበል ማለት ይህ ፍቅር እውነተኛ እንዳልሆነ አምኖ መቀበል ስለሚሆንብህ። እስከ መጨረሻው አብረን ቆይ፣ ምክንያቱም ዛሬ የማካፈል ነገር ከዓመታት ስቃይና የልብ ስብራት ሊያድን ይችላል። ሁላችንም እዚህ ቦታ ላይ ደርሰን እናውቃለን። የምንወደው ሰው የሆነ ነገር አድርጎ ሲያስቀይመን፣ ያደረገውን ነገር ሲጎዳን፣ በውስጣችን ያለችው ያቺ ትንሽና ጸጥተኛ ድምፅ ይህ ነገር ትክክል አይደለም ብላ የምትነግረን ያቺ ቅጽበት፣ ያኔ ግን ፍቅር ከውስጣዊ ድምፃችን በላይ ጮክ ብሎ ይናገራል። እኛም እንዲህ እንላለን፣ ምናልባት እኔ ነኝ ነገሩን ያጋነንኩት፣ ምናልባት ተጨንቄ ይሁን፣ ምናልባት ፍቅር አንዳንድ ጊዜ እንዲሆን እንላለን። እውነታው ግን ቀይ ምልክት ሁልጊዜም ትልቅና አስደንጋጭ ክስተት አይደለም። አንዳንድ ጊዜ በጣም ጥቃቅን ነገሮች ናቸው። የአነጋገር ቃና፣ የፈረሰ ቃል ኪዳን፣ ወይም ደግሞ ያንተ ስሜት ለነሱ ምንም ግድ እንደማይሰጣቸው ያሳዩብህ ቅጽበት። የቀይ ምልክት ወይም ሬድ ፍላግስ ትልቁ አደገኝነት ምን እንደሆነ ታውቃለህ? ሰውን ይበልጥ በወደድከው ቁጥር እነዚህ ምልክቶች ማየት ይበልጥ አስቸጋሪ ይሆንብሃል። ስለዚህ በዚህ ቪዲዮ ውስጥ ሰዎች በጥልቀት ከሚወዱት ሰው ጋር ሲሆኑ ችላ የሚሏቸውን ዋና ዋና ቀይ ምልክቶችና ለምን ችላ እንደሚሏቸው በዝርዝር እናያለን። ከሁሉም በላይ ደግሞ እነዚህ ምልክቶች ችላ ማለትህ ወደፊት ምን ያህል ዋጋ እንደሚያስከፍልን እናገራለን። ቀይ ምልክት 1፣ በአጭር ጊዜ ውስጥ ከልክ ያለፈ ስሜት እንዲሰማህ ማድረግ። ልክ እንደ አስማት ነበር አይደል? ገና ከመጀመሪያው ሳምንት ጀምሮ ለነሱ ልዩ እንደሆንክ ይነግረዋል። ከዚህ በፊት እንደዚህ ተሰምቷቸው እንደማያውቅ፣ እድሜ ልካቸውን ሲጠብቁት የነበረ ሰው አንተን ብቻ እንደሆነ ይምሉልሃል። ስሜቱ በጣም አስደናቂ ነበር፣ ልክ እንደ ፊልም። ግን ስለዚህ አስደናቂ ስሜት ማንም የማይነግርህ አንድ እውነታ አለ። አንድ ሰው በጥቂት ቀናት ውስጥ እንደዚህ ወዳለ ጥልቅ ስሜት በፍጥነት ሲሮጥ፣ ይህ አብዛኛው ጊዜ እውነተኛ ፍቅር አይደለም። በስነ ልቦና ሳይንስ ላቭ ቦምቢንግ ወይም የፍቅር ፍንዳታ ይባላል። ስነ ልቦና ወይም የፍቅር ቦምቢንግ የሚባለው ነገር አንድ ትክክለኛ ሰው ማንነቱን ለማየት ጊዜ ሳታገኝ ቀድሞ አንተን በቁጥጥሩ ስር ለማዋል ሲል፣ እውነተኛ ባልሆነ ግንኙነት ከልክ ባለፈ እንክብካቤና ትኩረት ሲያጥለቀልቀ ማለት ነው። እዚህ ጋር ቀይ ምልክቱ አንተን መውደዳቸው አይደለም፣ ቀይ ምልክቱ ፍጥነቱ ነው። እውነተኛ ፍቅር ለማደግ ጊዜ ይፈልጋል። ገና በመጀመሪያው ሳምንት ጎርፍ ሆኖ ሲመጣ ራስን ጠይቅ፣ ይህ ሁሉ ጥርፊያ ለምንድን ነው ብለህ። ግን የሚገርመው ነገር ከዚህ የፍቅር ፍንዳታ በኋላ የሚመጣው እውነተኛ ታሪክ ነው። መቅደስና በጣም የቸኮለው ወንድ። መቅደስ እሱን ስታገኝ ገና 24 ዓመት ወጣት ነበረች። እጅግ ማራኪ፣ በራሱ የሚተማመንና ገና ከመጀመሪያው ጨዋታ ጀምሮ በዓለም ላይ ካሉ ሴቶች ሁሉ ይበልጥ ልዩና ውድ እንደሆነች እንዲሰማት ያደረገ ወንድ ነበረ። በሁለተኛው ሳምንት እወድሻለሁ አላት። በሶስተኛው ሳምንት ስለ ትዳር ማውራት ጀመረ። ገና በመጀመሪያው ወር ሳያልቅ መቅደስ በስሜትም በአእምሮ ሙሉ በሙሉ በሱ ተጠፍራ ነበረ። ትናንሽ የሚመስሉ ነገሮችን ችላ አለች። ከጓደኞቿ ጋር ጊዜ ስታጠፋ የሚቆጣበትን መንገድ፣ ስልኳን የሚፈትሽበት መንገድ፣ ወዲያውኑ ካልመለሰችለት የጥፋተኝነት ስሜት እንዲሰማት የሚያደርግበት ሁኔታ፣ ሁሉንም አለፈችው። ለራሷ እንዲህ ትል ነበረ፣ ይህን ሁሉ የሚያደርገው በጣም ስለሚወደኝ ነው። ግን ወጥመዱ እሱ ነበረ። ቁጥጥሩና ጭቆናው ከመጀመሩ በፊት በመጀመሪያው ዙር በፍጥነትና በኃይል ያጥለቀለቃት ፍቅር በቀላሉ ትታው እንዳትወጣ እግሯን አስሯት ነበር። ከ2 ዓመታት በኋላ መቅደስ በመጨረሻ ግንኙነቱን አቋረጠች። ወደኋላ መለስ ብላ ስታስበው ግን አንድ ነገር ተረዳች። ቀይ ምልክቶቹ ገና ከመጀመሪያው ሳምንት ጀምሮ ነበሩ። እሷ ግን በጣም ስለምትወደው ማየት አልቻለችም ነበረ። ምልክት 2፣ ያንተ ስሜት በፍጹም ቅድሚያ አልነበረውም። እንደተጎዳህ ትነግራቸዋለህ፣ ነገር ግን በሆነ ተአምር
ጨዋታው ሲያበቃ ይቅርታ የምትጠይቀው አንተ ትሆናለህ። ይህን ሁኔታ ታውቃለህ? ይህ ከቀይ ምልክቶች ሁሉ እጅግ ህመም የሚሰጠው ነው። ምክንያቱም በጣም በዝምታና ቀስ በቀስ ነው የሚከሰተው። ምንም አይነት ትልቅ ጠብና ግጭቶች የለውም። ያንተ ስሜት ዋጋ የሚቀንስበት ረጋ ያለ ግን የማያቋርጥ ሂደት ብቻ ነው። አንተ ይህ ነገር ጎድቶኛል ስትል እነሱ አንተ በጣም ስሜታዊ ሰው ነህ ይሉሃል። አንተ ካንተ ተጨማሪ ትኩረት እንፈልጋለሁ ስትል እነሱ ልክ እንደኔ አንተን ታግሶ የሚኖር ሰው ከቶ አታገኝም ይሉሃል። እየቆየ ስትሄድ ስለ ስሜትህ ማውራት ታቆማለህ። ስሜትህ ዋጋ ማጣቱ ስላቆመ አይደለም፣ ነገር ግን በዚህ ግንኙነት ውስጥ ያንተ ስሜት በፍጹም በጥንቃቄና በፍቅር እንደማይደመጥ ስለተረዳህ ብቻ ነው። ይህ ስነ ልቦና ኢሞሽናል ኢንቫሊዴሽን ወይም የስሜት ተቀባይነት ማጣት ወይም መካድ ይባላል። ጥናቶች እንደሚያሳዩት አንድ ሰው ከፍቅረኛው ጋር ባለ ግንኙነት ውድቅ ሲደረግበት በገዛ ስሜቱ ላይ መተማመን ያጣል። ችግሩ እኔው ነኝ ራሴ ነኝ እንዴ ብሎ ራሱን መጠራጠር ይጀምራል። ችግሩ አንተ አይደለህም። ይህ ደግሞ ለመዳን ረጅም ጊዜ ወደሚወስድ ወደ ሶስተኛው ቀይ ምልክት ያመራናል። ሶስተኛው ቀይ ምልክት ተለዋጭ ናቸው፣ ቋሚ አልነበሩም። አንዳንድ ቀናት እስካሁን ካወቃቸው ሰዎች ሁሉ በላይ አፍቃሪ፣ ተንከባካቢና የዋህ ይሆናሉ። ሌላ ቀን ደግሞ ቀዝቃዛ፣ ራሳቸውን ያራቁ፣ ነቃፊ ወይም ጭራሽ የማይገኙ ይሆናሉ። በየትኛው ሰዓት የትኛው ባህሪያቸው እንደምታገኝ በፍጹም አታውቅም። ታዲያ ምን ታደርጋለህ? ይበልጥ ትለፋለህ፣ የተሻልክ ለመሆን ትጥራለህ። ያንን የድሮውን ጥሩውን ባህሪያቸውን ለመመለስ ስትል ምን አጥፍቼ ይሆን ብለህ ምክንያት ትፈልጋለህ። የማይገምቱና ተለዋጭ መሆናቸው ወጥመድ ይሄ ነው። ሁልጊዜ መጣር፣ በተስፋ በመጠበቅና በጥርጣሬ አዙሪት ውስጥ እንድትኖር ያደርገዋል። የስነ ልቦና ባለሙያዎች ይህንን አልፎ አልፎ የሚሰጥ ማበረታቻ ይሉታል። ይህም ልክ በቁማር ጨዋታ ላይ እንደሚታየው አይነት መርህ፣ አልፎ አልፎና ባልታሰበ ጊዜ የሚገኝ ሽልማት በሰው አእምሮ ውስጥ እጅግ ጠንካራ የሆነ ስሜታዊ ቁርኝነትን ይፈጥራል። አንድ ሰው አንዳንዴ በጣም ድንቅ፣ አንዳንዴ ደግሞ በጣም መጥፎ ሲሆን አእምሮ እነዚህን ቅጽበቶች ለማግኘት ሲል ሱስ ይሆንበታል። እየተጎዳህም ቢሆን አብራቸው የቆያቸው ለዚህ ነው፣ ደካማ ስለሆንክ አይደለም። ነገር ግን አእምሮ እነዚህን ጥሩ ቀናት ይመርጣል። እነዚህ ጥሩ ቀናት ይመጣሉ በሚል ተስፋ ስለተጠመደ ነው። ዳዊት እና ደካማ አድርጎ ያስቀረው ግንኙነት ደግሞ እንመልከት። ዳዊት በአንድ ግንኙነት ውስጥ ያለውን ሁሉ አሳልፎ የሚሰጥ አይነት ሰው ነበረ። ሲያፈቅር በሙሉ ልቡ ነው። በቃሉ ይገኛል። ትንሽ ነገሮችን ያስባል። ፍቅረኛው አስተማማኝ ጥበቃ እንዳላት እንዲሰማት ያደርጋል። ነገር ግን የፍቅረኛ ሁኔታ የተለየ ነበረ። አንዳንድ ሳምንታት በጣም የዋህ አፍቃሪና አብራ ያለች ትሆናለች። ሌላ ሳምንት ላይ ደግሞ ራሷን ትሸሽጋለች፣ ቀዝቃዛ፣ ነቃፊ እና ራሷን ያራቀች ትሆናለች። ዳዊት ምን ተፈጠረ ብሎ ለመጠየቅ ሲሞክር እርሷ ግን ምንም አልሆንም፣ አንተ ነህ ነገሮችን የምታጋንነው ትለዋለች። በዚህ ጊዜ ዳዊት ይበልጥ ይጠራል። ያልታሰበ ስጦታ ያዘጋጃል። የምትወደውን ምግብ ያበስላል። ያለውን ስሜት የሚገልጽ መልእክት ይጽፍላታል። አንዳንድ ጊዜ ይሳካለታል። እሷ ትለሳለሳለች፣ ወደ ቀድሞ ባህሪዋ ትመለሳለች። ያኔ ያሳለፋቸው መጥፎ ቀናት ሁሉ ዋጋ ያላቸው ይመስሉታል። ግን ያ ቀዝቃዛ ሳምንት ሁልጊዜ መመለሱ አይቀርም። ከ3 ዓመት በኋላ ዳዊት ወደ አንድ መራር እውነት መጣ። ላለፉት 3 ዓመታት ሲለፋ የነበረው በፍጹም ቋሚ ፍቅርን መስጠት ከማትችል ሴት ዘንድ ፍቅርን ለመግዛት እንደነበረ ተረዳ። እሱ የነበረው በፍቅር ግንኙነት ውስጥ አልነበረም፣ መቼም የማያልቅ የብቃት መመዘኛ ፈተና ወይም ኦዲሽን ውስጥ እንጂ። ወደ አራተኛው ምልክት ደግሞ እንለፍ። በፍጹም እውነተኛ ይቅርታ አይጠይቁም። ይቅርታ በሚል ቃልና በጎዳህ ነገር ላይ ኃላፊነትን በመውሰድ መካከል ትልቅ ልዩነት አለ። እውነተኛ ይቅርታ እንዲህ ይሰማል። ያደረኩት ነገር እንደ ጎዳህ ተረድቻለሁ፣ ተሳስቻለሁ፣ ዳግመኛ ላለማድረግ እጥራለሁ የሚል ነው። የቀይ ምልክት ያለበት ይቅርታ ግን እንደዚህ ነው፣ እንደዚህ ስለተሰማህ ይቅርታ የሚል። ሁለተኛው ደግሞ ይቅርታ ግን አንተም መረዳት ያለብህ ነገር ቢኖር ብሎ የሚቀጥሉ ነገሮች ሊኖሩት ይችላሉ። ሶስተኛው ደግሞ እሺ ይቅርታ አልኩ እኮ አሁን ማለፍ አንችልም በሚል ጥያቄ የታጀበ ነው። አራተኛው ደግሞ ሁልጊዜ የድሮ ነገር ታነሳለህ፣ ለምንድነው ዝም ብለህ የማትተው በሚል
ወቀስ አይነት የሚተው ነው። እነዚህ ይቅርታዎች አይደሉም። እነዚህ ኃላፊነትን ሳይወስዱ ጨዋታውን ለመዝጋት የሚደረጉ ጥረቶች እንጂ። አንድ ሰው በፍጹም እውነተኛ ይቅርታን የማይጠይቅህ ከሆነ ይህ የሚነግርህ ነገር አለ። ያንተ ህመም እኔ ቁጭ ብዬ እንዳስብበት የሚያደርግ ያህል ዋጋ የለውም እያለህ ነው። ጤናማ ግንኙነቶች በስነ ልቦና ሪፔር አቴምፕትስ የግንኙነት ጥገና ሙከራዎች የሚባሉ ነገሮችን ይፈልጋሉ። እነዚህም ሁሉም ተጓዳኞች የተፈጠረውን ቅሬታ ለመጠገን ዳግም ለመገናኘት የሚያደርጓቸው ጥረቶች ናቸው። አንዱ ወገን ግንኙነቱን ለመጠገን ፈቃደኛ ካልሆነ በስሜት ላይ የሚደርሰው ጉዳት ቀስ በቀስ እየተከማቸ ሄድና በመጨረሻ የሚተርፍ ምንም ነገር አይኖርም። ወደ አምስተኛው ሬድ ፍላግ ወይም ቀይ ምልክት ስንሄድ እነሱን ለማቆየት ስትል ራስህን የቀየርክበት ጊዜ። መጀመሪያ ስትገናኙ የነበረውን አስብ። አሁን ደግሞ ማን እንደሆንክ አስብ። አንዳንድ ጓደኞችህን እነሱ ስለማይወዷቸው ማየት ካቆምክ፣ ህልሞችን በቁም ነገር ስለማያዩት ማውራት ካቆምክ፣ በተለየ መንገድ ከለበስክ፣ በተለየ መንገድ ከተናገርክ፣ ሳክህ ከቀነሰ፣ ራስህን ካሳነስክ፣ ፍቅር አንተን ሊቀንስህ አይገባም። ትክክለኛ ሰው፣ ትክክለኛ ፍቅር ይበልጥ ራስህን እንድትሆን ያደርጋል፣ በጭራሽ አይቀንስህም። አንድን ሰው ምቾት እንዲሰማው ለማድረግ ስትል ራስህን ሁል ጊዜ ስትለውጥ ስታገኝ ያ አንተን የሚጠብቅህ ፍቅር አይደለም፣ በወጥመድ ውስጥ የሚይዝ ፍርሃት ነው። መሰረታዊውን እውነት እንመልከት። ቀይ ምልክቶችን ችላ የምንለው ለምንድን ነው? ምክንያቱም ፍቅር ስሜታዊ ብቻ አይደለም፣ ኢንቨስትመንት ወይም መዋለ ነዋይ ነው። የበለጠ ጊዜ በሰጠህ ቁጥር፣ የበለጠ ስሜት ባፈሰስክ ቁጥር፣ የበለጠ ራስህን በሰጠህ ቁጥር ከግንኙነቱ መውጣት ይበልጥ ከባድ ይሆንብሃል። ማድረግ ቢገባህ እንኳን ማድረግ ያቅታል። የስነ ልቦና ባለሙያዎች ይህንን የጠፋ ዋጋ ስህተት ይሉታል። ማለትም አስቀድሞ ብዙ ስለሰጠን የግድ መቀጠል አለብን የሚለው ሐሳብ ነው። መስራት አለበት ብለን እናስባለን። ሁሉም የሰጠነው ዋጋ እንደነበረ ማረጋገጥ አለብን። ግን ማንም የማያስተምርህ አንድ እውነት አለ። አስቀድመ የሰጣቸው ዓመታት ልትመልሳቸው አትችልም። ግን ከፊት ያሉ ዓመታት እነዚያ ሁሉም ያንተ ናቸው። የሚጎዳ ግንኙነት ውስጥ መቆየት የሰጠውን ፍቅር አያከብርም፣ ከኪሳራው ላይ ተጨማሪ ዓመታትን እንጂ። ቀይ ምልክት ማለት ውድቀት አይደለም፣ ጥበብ ነው። መውጣት እንጂ መስጠት አይደለም። አንዳንዴ እስካሁን ካደረግናቸው ነገሮች ሁሉ እጅግ የላቀ ድፍረት የተሞላበት ተግባር ነው። ሐሳቡ ጠቅለል እናድርገው። ይህን ቪዲዮ ለምታዩ ሁሉ ከነዚህ ታሪኮች ውስጥ አንዱ ላይ ራስን አግኝተህ ከሆነ አንድ ነገር እንድታውቅ ፈልጋለሁ። ጥልቀት ያለው ፍቅር መውደድህ ድክመት አይደለም፣ ከሚኖሩ ውብ ነገሮች አንዱ ነው። ነገር ግን ያንን ፍቅር አይቶ የሚጠብቅልህ ሰው ይገባሃል። አንተ ላይ የሚጠቀምብህ ሰው አይገባህም። ቀይ ምልክቶችን ችላ እንድትል የማያስገድድህ ፍቅር ይገባሃል። ጽናት ይገባሃል። ድምፅህ እንዲሰማ ይገባሃል። እውነተኛ ይቅርታና እውነተኛ እድገት ይገባሃል። በትክክል አንተ እንደሆንክ እንድትቆይ እና አሁንም እንድትመረጥ ይገባሃል። ዳግም የመጀመር ፍርሃት ቀስ በቀስ እየሰበርክ ባለ ግንኙነት ውስጥ እንድትቆይ አይፍቀድልህ። አንተ ከልክ ያለፍክ አይደለም። አንተ ስሜታዊ አይደለም። ከልክ በላይ እየጠየክም አይደለም። የተሳሳተ ቦታ እየፈለክ ነው። ይህ ቪዲዮ ልብን ከነካው እባክህ መስማት ለሚገባው ሰው አጋራ። እንዲህ ያሉ ጥልቅ መልእክቶች እንዲደርሷችሁ ሰብስክራይብ ያድርጉ። በየሳምንቱ አዳዲስ ቪዲዮችን እንለቅላችኋለን። ከታች አስተያየታችሁን ጻፉልን። የትኛው የቀይ ምልክት የበለጠ ልብን እንደነካው ንገረን። እያንዳንዱ አስተያየት አነባለሁ። እስከሚቀጥለው ጊዜ ልብን ጠብቅ።